የዛሬው ርዕስ ያለንበት ዘመን ክፉ ነው በሚል ሀሳብ እንለዋወጣለን። በዚህ ዘመን ክርስቲያን እንዴት መኖር አለበት? መጽሐፍ ቅዱስ ያለንበት ዘመን ክፉ ዘመን እንደሆነ በግልጽ ይናገራል። ሰዎች በኃጢአት ይጨማለቃሉ። ፍቅር የለም፣ ቀንሷል፣ የለም፣ እውነት ጠፍቷል። በዚህ ዘመን በተለይ ክርስቲያን ነኝ የሚል በጥንቃቄ መኖር ያስፈልገዋል ማለት ነው። መጽሐፍ ቅዱስ እንዲህ ይላል። ኤፌሶን 5 ከቁጥር 15 እስከ 16 እንግዲህ እንዴት እንደምትመላለሱ ተጠንቀቁ፣ እንደ ጥበበኞች እንጂ እንደ ሰነፎች አትሁኑ፣ ቀኖቹ ክፉ ናቸውና ጊዜውን አውጁ ይላል። ስለዚህ ርዕሱ ያለንበት ዘመን ክፉ ነው ቢልም በሶስት ንዑስ ክፍሎች የተከፋፈለ ርዕስ እንለዋወጣለን። አንደኛ የዘመኑ ክፋት፣ ሁለተኛ በዚህ ዘመን ሰው ሊያደርግ የሚገባው ጥንቃቄ፣ እንዲሁም ሶስተኛ በሰዎች መካከል በዚህ ዘመን ማለት ነው መኖር ያለበት ግንኙነት የሚሉትን ንዑስ ክፍሎች አንድ በአንድ እንመለከታለን። በመጀመሪያ የዘመኑ ክፋት በሚል ወይም ደግሞ the evil of the times ይላል በእንግሊዝኛው። መጽሐፍ ቅዱስ የመጨረሻ ዘመን ምን እንደሚመስል ይነግረናል። አንደኛ ሰዎች የራሳቸውን ይወዳሉ ይላል። ሁለተኛ ጢሞቴዎስ 3:1-2 በመጨረሻ ዘመን ክፉ ዘመን እንደሚመጣ እወቅ፣ ሰዎች የራሳቸውን የሚወዱ ይሆናሉ። እንግዲህ ዛሬ ሰዎች የራሳቸውን ይወዳሉ፣ ገንዘብንም ይወዳሉ፣ እግዚአብሔርን ግን ረስተዋል ማለት ነው። ስለዚህ ይሄ የዘመኑ ክፋት ከሚያሳዩ ጉዳዮች አንዱ ነው። ሁለተኛ ኃጢአት ከወትሮ የበለጠ ይጨምራል። ኃጢአት ከወትሮ የበለጠ ይጨምራል። ማቴዎስ 24 ከቁጥር 12 ጀምሮ እንደዚህ ይላል። ኃጢአት በመብዛቱ የብዙዎች ፍቅር ይቀዘቅዛል። ዛሬ ግፍ፣ ሐሰት፣ ሙስና፣ ክፋት፣ የቤተሰብ መፍረስ የመሳሰሉት በትክክል እየሆኑ እናያለን ማለት ነው። ሶስተኛ እውነት ይጠፋል። ኢሳይያስ 5:20 ላይ ክፉን መልካም መልካሙን ደግሞ ክፉ የሚሉ ወዮላቸው። ዛሬ ላይ እውነት ታውሯል። ክፉ ነገር መልካም ነው ይባላል። ስለዚህ እነዚህ የዘመኑ ክፋትን የሚያሳዩ ጭብጦች ናቸው። በሁለተኛ ንዑስ ርዕስ የምናየው በዚህ በክፉ ዘመን ሰው ሊያደርገው የሚገባ ጥንቃቄ የሚል ነው። አንደኛ በቃሉ መኖር ይላል። በቃሉ መኖር አንድ ጥንቃቄ ነው። መዝሙር 119 ቁጥር 105 ላይ ቃልህ ለእግሬ መብራት ለመንገድም ብርሃን ነው። የእግዚአብሔር ቃል መመሪያ ነው። ይህ እንግዲህ እንዲሁም መብራት ነው፣ ከክፉ መጠበቂያም ነው የእግዚአብሔር ቃል። ይህንን ሀሳብ ነው የሚያብራራው። ሌላው ጥንቃቄ ጸሎት ማድረግ ነው፣ መጸለይ። ማቴዎስ 26:41 እንዳትፈተኑ ንቁና ጸልዩ ይላል። ጸሎት መንፈሳዊ ኃይል ይሰጣል፣ ፈተናን ደግሞ ያሸንፋል። ሶስተኛ በክፉ ወይም ከክፉ መራቅ ይላል። ከክፉ መራቅ አንደኛ ተሰሎንቄ 5:22 ላይ ከክፉ ሁሉ ሽሹ ወይም ራቁ። ማለትም ሰው ከሚከተሉት ጉዳዮች መጠንቀቅ አለበት። ለምሳሌ ክፉ ጓደኛ፣ ኃጢአት እና ከሚያበላሹ ነገሮች መራቅና መሸሽ ያስፈልጋል ማለት ነው። ወደ ሶስተኛው ንዑስ ክፍል ስንገባ በክፉ ዘመን ውስጥ በሰዎች መካከል መኖር ያለበትን ግንኙነት እንመለከታለን። በክፉ ዘመን ውስጥ ሰው ከሰው ጋር ያለው ግንኙነት ምን መምሰል አለበት የሚለው ነው። አንደኛ በፍቅር መኖር ያስፈልጋል። ይህንን ደግሞ ዮሐንስ ወንጌል 13:34-35
እንዲህ ይላል፣ እርስ በርሳችሁ ተዋደዱ፣ በዚህ እናንተ ደቀ መዛሙርት እንደሆናችሁ ሁሉም ያውቃሉ ይላል። ክርስቲያን ፍቅር ያሳያል፣ ሰዎችን ይረዳል፣ ሰላምን ያመጣል። ሁለተኛ ለሰዎች ምሳሌ መሆን ነው። ለሰዎች ምሳሌ መሆን ማቴዎስ 5:16 እንዲህ ይላል፣ ብርሃናችሁ በሰዎች ፊት እንዲበራ የሚል ሀሳብ አለበት። ብርሃናችሁ በሰዎች ፊት እንዲበራ የሚል። ስለዚህ ክርስቲያን በምንናገረው ቃሉ እንዲሁም ደግሞ በስራው እና በባህሪው ለሰዎች ምሳሌ መሆን አለበት ማለት ነው ክርስቲያን። ሶስተኛ በሰላም መኖር። ይሄ ደግሞ ሮሜ ምዕራፍ 12 ቁጥር 18 ላይ እንዲህ ይላል፣ እናንተ የሚቻላችሁ ከሆነ ከሰዎች ሁሉ ጋር በሰላም ኑሩ ይላል። ስለዚህ ትምህርቱን ስናጠቃልል መጽሐፍ ቅዱስ ያለንበት ዘመን ክፉ ዘመን እንደሆነ ይናገራል። ነገር ግን ክርስቲያን በዚህ ዘመን ውስጥ በቃሉ መኖር፣ እንዲሁ በጸሎት መኖር፣ መጸለይ፣ ከክፉ መራቅ፣ መሸሽ እና በፍቅር መኖር ያስፈልገዋል ይላል። ይሄ ማጠቃለያ ነው። መጽሐፍ ቅዱስ እንዲህ ይላል እንግዲህ ፊልጵስዩስ 2:15 ላይ በጠማማና በክፉ ትውልድ መካከል እንደ ብርሃን ትበራላችሁ ይላል። ስለዚህ እኛ በጨለማ ውስጥ ብርሃን መሆን ይጠበቅብናል ማለት ነው። ከጥንቃቄ ጋር በተያያዘ መጽሐፍ ቅዱስ እንግዲህ ከክፉ ሁሉ እንድንርቅ ሲያስተምር ክፉ ጓደኛን፣ ኃጢአትን እና ከሚያበላሹ ነገሮች ራቁ ይለናል። እና ምን ማለት ነው ይሄ? ይሄን ዘርዘር አድርገን እንመልከታቸው እስቲ። ምን ማለት ነው ይሄ ሲባል መጽሐፍ ቅዱስ ክርስቲያኖች ከክፉ ነገር እንዲርቁ ግልጽ ትእዛዝ ነው የሚሰጠው። አንደኛ ተሰሎንቄ 5:22 ላይ ከክፉ ሁሉ ራቁ የሚል ግልጽ ነው። ይህ ማለት ክፉ ነገር ብቻ አይደለም። እንግዲህ ክፉን የሚያመጣ መንገድንም ሰዎችንም እና ነገሮችንም ሁሉ እንዲሁ ርቀን እንድንኖር ያስፈልጋል ማለት ነው። እንግዲህ በተለይ መጽሐፍ ቅዱስ 3 ነገሮችን ይጠንቀቁ ይለናል። ክፉ ጓደኛን፣ ኃጢአትን እና የሚያበላሹ ነገሮችን ይላል። እነዚህ አንድ በአንድ ዘርዘር አድርገን እስቲ እንመልከታቸው። መጀመሪያ ክፉ ጓደኛ ወይም ደግሞ ባድ ካምፓኒ የሚል ነው። ባድ ካምፓኒ ጓደኝነት በሰው ሕይወት ታላቅ ተጽዕኖ አለው። ሰው ከሚኖርባቸው ሰዎች ባህሪ ብዙ ጊዜ ይቀበላል። አንደኛ ቆሮንቶስ 15:33 አትሳቱ፣ ክፉ ጓደኝነት መልካም ልማድን ያበላሻል። ክፉ ጓደኛ ማን ነው ታዲያ? ክፉ ጓደኛ ማን ነው ካልን ክፉ ጓደኛ ማለት ኃጢአት የሚያበረታታ፣ እግዚአብሔርን የማይፈራ፣ ክፉ ነገር የሚያስተምር፣ መንፈሳዊ ሕይወትን የሚያዳክም ሰው ክፉ ነው። ይሄ የመጽሐፍ ቅዱስ ምሳሌን ስንመለከት ምሳሌ 13:20 ላይ ከጥበበኞች ጋር የሚመላለስ ጥበበኛ ይሆናል፣ የሰነፎች ጓደኛ ግን ይጎዳል ይላል። ስለዚህ ጓደኛ መምረጥ በጣም አስፈላጊ እንደሆነ እዚህ ይናገራል ማለት ነው። እግዚአብሔርን የሚፈሩ ሰዎችን ለጓደኝነት መምረጥ፣ መንፈሳዊ እድገትን የሚያግዙ ሰዎችን መከተል፣ ከነሱ ጋር መጓዝ፣ ክፉ መንገድ የሚያምሩ ሰዎችን ግን መራቅ ይጠበቅብናል ማለት ነው። ሌላው ኃጢአት ነው። እንግዲህ ከሶስቱ ውስጥ ሁለተኛው ኃጢአት ሲሆን ኃጢአት ሰውን ከእግዚአብሔር የሚለይ ነገር ነው። ይህ በኢሳይያስ መጽሐፍ 59:2 ላይ ኃጢአታችሁ ከእግዚአብሔር አለያየቻችሁ ይላል። ኃጢአት ሰላማችንን ይወስዳል። መንፈሳዊ ሕይወትን ያዳክማል። ኃጢአት ሰውን ወደ ጥፋት ይመራል። በኃጢአት ምሳሌዎች ጥቂቶቹን እንይዝ። ከኃጢአት ምሳሌዎች የተወሰኑትን እንመልከት እስቲ። መጽሐፍ ቅዱስ እንዲህ ይላል እንግዲህ ገላትያ ምዕራፍ 5 ከቁጥር 19 እስከ 21 ድረስ ያለውን አንዴ አነባለሁ። የሥጋ ሥራዎች ግልጽ ናቸው። እነሱም ዝሙት፣ ርኩሰት፣ ጠላትነት፣ ቅናት፣ ቁጣ፣ አድመኝነት፣ ስካር፣ ሟርት፣ መለያየት፣ ሚቀኝነት፣ ጣዖትን ማምለክ፣ ጥል፣ ክርክር፣ መናፍቅነት፣ መዳራት፣ ጥላቻ እና ሌሎችም አሉ። እነዚህ ነገሮች ሁሉ ኃጢአት ናቸው ይላል መጽሐፍ ቅዱስ። እንግዲህ ሮሜ 6:12 ላይ ከኃጢአት
ኃጢአት በስጋችሁ አይንገስ ነው የሚለው። ኃጢአት በስጋችሁ ላይ አይንገስ ይላል ሮሜ 6:12 ላይ። ሶስተኛ የሚያበላሹ ነገሮች የሚለውን እንይዝ። የሚያበላሹ ነገሮች ሶስተኛው እንግዲህ የሚያበላሹ ነገሮች ነው የሚለው ወይም በእንግሊዝኛው ኮራፕቲንግ ኢንፍሉዌንስስ ነው። ኮራፕቲንግ ሰውን ከእግዚአብሔር የሚያርቁ ብዙ ነገሮች አሉ። መጽሐፍ ቅዱስ እንዲህ ይላል መዝሙር 1:1 ላይ በኃጢአን ምክር ያልተመላለሰ ሰው እርሱ ብፁዕ ነው ይላል። ታዲያ የሚያበላሹ ነገሮች ምንድን ናቸው? ክፉ መዝናኛ የሚያበላሽ ነገር ነው። ክፉ መዝናኛ፣ ኃጢአትን የሚያበረታታ ነገር፣ መንፈሳዊ ሕይወትን የሚያዳክም፣ እግዚአብሔርን ከልብ የሚያርቁ ነገሮች እነዚህ ሁሉ ክፉ ናቸው ማለት ነው። ምሳሌ አንደኛ ዮሐንስ 2:16 ላይ የሥጋ ምኞት፣ የዓይን አእምሮት፣ በገንዘብ መመካት የመሳሰሉት ናቸው። እነዚህ ሰውን ከእግዚአብሔር ያርቃሉ። ስናጠቃልል መጽሐፍ ቅዱስ ክርስቲያን ከክፉ ነገር እንዲርቅ ይናገራል። ክርስቶስ ተከታይ፣ ክርስቲያን ማለት የክርስቶስ ተከታይ በነገራችን ማለት ነው። ክርስቲያን ከክፉ ነገር እንዲርቅ መጽሐፍ ቅዱስ ይናገራል። እነዚህም ክፉ ጓደኛ፣ ኃጢአት እና የሚያበላሹ ነገሮች ናቸው ይላል ያዕቆብ 4:7 ላይ። ስለዚህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተም ይሸሻል። ስለዚህ ክርስቲያን ጥሩ ጓደኛን መምረጥ ያስፈልጋል። ከኃጢአት እና ከሚያበላሹ ነገሮች መራቅ ያስፈልገዋል። ሌላ ተጨማሪ ጥያቄም አለ። አንድ ጥያቄ አለ። ጥያቄው ሰዎች ብዙውን ጊዜ እንግዲህ ቤተ ክርስቲያን መመላለስ ከእግዚአብሔር ጋር አብሮ መኖር ነው፣ ደግሞም እግዚአብሔርን መፈለግና መቅረብ ነው። ስለዚህ በተግባሬ ክፉ ቢሆን እንኳ ቤተ ክርስቲያን መመላለስ ለእኔ በቂ ነው የሚሉ ሰዎች አሉ እና በመጽሐፍ ቅዱስ እይታ እነዚህ እንዴት ይታያሉ የሚል ጥያቄ አለ እና ይሄ ለዚህ ጥያቄ መጽሐፍ ቅዱስ እንዴት አድርጎ እንደሚመልስ እንመልከት። ቤተ ክርስቲያን መሄድ ብቻ ይበቃልን? እስቲ ቤተ ክርስቲያን ዝም ብሎ መሄድ ብቻ ይበቃልን? የመጽሐፍ ቅዱስ እይታ በዚህ ዙሪያ እንደሚከተለው ያብራራል። ብዙ ሰዎች እንዲህ ይላሉ፣ እንግዲህ ቤተ ክርስቲያን ይሄዳለሁ፣ ስለዚህ ሁልጊዜም ከእግዚአብሔር ጋር ነኝ፣ ተግባሬ ክፉ ቢሆንም ችግር የለም ይላሉ። ነገር ግን መጽሐፍ ቅዱስ ይህን አይቀበልም። እግዚአብሔር የሚፈልገው መሄድ ብቻ አይደለም፣ የተቀደሰ ሕይወት ነው እንጂ። አንደኛ እግዚአብሔር ልብን ይመለከታል። እግዚአብሔር ልብን ይመለከታል። ሰው የውጭ ነገር ያያል፣ እግዚአብሔር ግን ልብን ያያል። አንደኛ ሳሙኤል 16:7 ሰው የሚታየውን ያያል፣ እግዚአብሔር ግን ልብን ያያል ይላል። ሰው ቤተክርስቲያን ሊሄድ ይችላል፣ ነገር ግን ልቡ በኃጢአት ውስጥ ከሆነ ከእግዚአብሔር ርቆ ነው ያለው ማለት ነው። ሁለተኛ እግዚአብሔር ቃሉን መስማት ብቻ አይፈልግም። ቃሉን ብቻ መስማት አይፈልግም፣ መፈጸም ይፈልጋል እንጂ የሰማውን ቃል እንዲፈጽም ይፈልጋል። ያዕቆብ 1:22 ላይ ቃሉን የምትፈጽሙ ሁኑ እንጂ ሰሚዎች ብቻ አትሁኑ ይላል። ሰው ቃልን መስማት ብቻ ወደ ቤተ ክርስቲያን መሄድ ብቻ ካደረገ ያ አይበቃውም። እግዚአብሔር የሚፈልገው ቃሉን መኖር እና ቃሉን መፈጸም ነው። ሶስተኛ ኢየሱስ ጌታ ጌታ ማለት ብቻ አይበቃም አለ ማቴዎስ 7:21 ላይ ጌታ ጌታ የሚለኝ ሁሉ ወደ መንግሥተ ሰማያት አይገባም የአባቴን ፈቃድ የሚያደርግ እንጂ ብሎታል። ስለዚህ ስም ብቻ፣ ሃይማኖት ብቻ፣ መሄድና መምጣት ብቻ አያድንም ማለት ነው። የህይወት ለውጥ ያስፈልጋል። በአራተኛ ደረጃ ኃጢአት እያደረገ እግዚአብሔርን መከተል አይቻልም ይላል። ኃጢአት እያደረገ እግዚአብሔርን መከተል አይቻልም። አንደኛ ዮሐንስ 2:4 ላይ እግዚአብሔርን አውቃለሁ የሚል ትእዛዙን ግን የማይጠብቅ እርሱ ሐሰተኛ ነው የሚለው። ይህ ማለት ኃጢአት እያደረገ ለይስሙላ እግዚአብሔርን እወደዋለሁ አመልካለሁ ማለት የእውነት አይደለም ማለት ነው። በአምስተኛ ደረጃ እግዚአብሔር ቅድስናን ይፈልጋል። አንደኛ ጴጥሮስ 1:15-16 ላይ የጠራችሁ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ ይላል። የክርስቲያን ህይወት የሚለካው ቤተክርስቲያን በመመላለስ ብቻ አይደለም፣ በየዕለት ህይወት ነው እንጂ። ስለዚህ ተግባራዊ ምክር እንደሚከተለው እናቀርብላችኋለን። ለእንደዚህ አይነት
ለነዚያ ሰዎች እንዲህ ማለት ያስፈልጋል ማለት ነው። አንደኛ ቤተክርስቲያን መሄድ ጥሩ ነው፣ ግን ብቻውን አይበቃም የሚል ምክር ያስፈልጋል። ሁለተኛ እግዚአብሔር ምሳሌ ህይወት ይፈልጋል እንጂ ምሳሌያዊ ህይወት ወይም ምሳሌ ሊሆን የሚችል ህይወት ይፈልጋል እንጂ ስርዓት ብቻ አይደለም እንጂ። ሶስተኛ እውነተኛ እምነት በህይወት በኑሮ ይታያል። ስለዚህ ስናጠቃልል አጠቃላይ ሰው ቤተክርስቲያን ሊሄድ መዝሙር ሊዘምር ጸሎት ሊጸልይ ይችላል። ነገር ግን ህይወቱ ካልተለወጠ ከእግዚአብሔር ጋር አይኖርም ማለት ነው። ዮሐንስ 14:23 የሚወደኝ ቃሌን ይጠብቃል። ስለዚህ እግዚአብሔር የሚፈልገው መሄድ ብቻ አይደለም፣ የተቀደሰ ህይወት ነው። ስላዳመጣችሁ አመሰግናለሁ። ጌታ እግዚአብሔር ይባርካችሁ።